የማህበረሰብ ቀውስ የገጠመንን ብታስተውሉት በጣም እኮ የሚያሳፍር እኮ ነው። አሁን እኮ የማህበረሰብ ቀውስ ያው እዚህ ስላልመጣ ኢትዮጵያ ውስጥ ብዙ ስላልሆነ እንጂ ሌላ ሀገር ብትሄዱ ወንዱን አንተ ብላችሁ መጥራት አትችሉ፣ ታስፈቅዳላችሁ። እንዲያውም አዲስ ወርድ አሁን ፎርም ተደርጓል፣ አዲስ ቃል ተፈጥሯል። አሁን አንተም አንቺም የማይል ዝም ብሎ በመሃል ያለ ቃል ተፈጥሯል። እና ማታቁትን ሰውና አንተ እንድትሉት ወይ አንቺ እንድትሏት ያልፈቀዱላችሁን ሰዎች አንተም አንቺም ማለት አትችሉ። የሆነ ያንን ቃል ተጠቅማችሁ ነው የምትናገሩት። አለዚያም ደግሞ ማልበል ብላችሁ ማስፈቀድ አለባችሁ። የማህበረሰብ ቀውስ፣ የጾታ ቀውስ፣ የማንነት ቀውስ፣ እነዚህ ነገሮች ዓለም ላይ ተከስተዋል። ከዚህ በላይ ምልክት የለም። ከዚህ በላይ የሚያስፈራ፣ ከዚህ በላይ የሚያስጨንቅ ነገር የለም። ይሄ ደግሞ ብቻ አይደለም። እኛ ያለንበት እንደ ኢትዮጵያ እንደዚች ሀገር እቺ ሃይማኖት እንዳላት ሀገርና ዓለም ያለንባቸው ችግሮች በራሳቸው ብዙ አይነት ማህበረሰባዊ ቀውስ ምልክቶችን ማሳየት የሚችሉ ብዙ ናቸው። አንተማመንም፣ አንዋደድም፣ አንፈቃቀርም፣ እንዋሻለን፣ ዘረኞች ነን፣ ብሔርተኞች ነን፣ እዚህ ሌላ ነን፣ ሌላ ቦታ ሌላ ነን። በቃ የሆነ ተስፋ የምንጥልበት እስከምናጣ ድረስ ተቸግረን ተስፋ የምናደርጋቸው የሃይማኖት አባቶች ሳይቀር ሞራል ባለበት ቦታ እንዳይገኙ ሆነዋል። ለዚህ ነው ይሄ ማህበረሰባዊ ጫና ስለበዛ በጣም ብዙ ሰው ራእይ እያየ የሚመጣው ለዛ ነው። በነገራችን ላይ ምናያቸው እነዚህ የተሳሳቱ መንገዶች አንዱ በማህበረሰባዊ ጫና ምክንያት ይመጣሉ። ለምሳሌ ብዙ ሰው ንጉሥ ቴዎድሮስ በ2015 ይመጣን ሲባል እሺ ብሎ ተቀበለ። ወደ 200 ሺህ የሚደርስ ሰው በመጋቢ ሃይማኖት መምህር ምትኩ ብዙ ጊዜ አስተምሮት ይሆናል የኢትዮጵያ የዓለም ብርሃን በሚለው እና ብዙ ሰው አሁን ይመጣን ብሎ ተቀበለ። መዋጮ ከፈለ፣ መታወቂያ ወጣ፣ ብዙ ሰው አባል ሆኖ ተመዘገበ። ከ200 ሺህ ሰው በላይ። እነዚህ ሰዎች ለምን እንደዛ እንደሆኑ ታውቃላችሁ? ማህበረሰባዊ ቀውሱ፣ ማህበረሰባዊ ጫናው በጣም ሲበዛ ወደፊት የሚመጣ ነፃ የሚያወጣ ንጉሥ አለ ሲባል እሺ ነው የሚለው ሰው። ምክንያቱም ጫና ውስጥ ነን። ብዙ ነገሮች ከብደውብናል፣ ተጨንቀናል። አሁን ተስፋችን የምንጥልባቸው አካላት ላይ በሙሉ ተስፋችን ተሟል።